ሰላም የኔ ሞያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ትጂ ነኝ። ዛሬ ደግሞ በሌላ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እሱ ምንድነው ዛሬ ከፊት ለፊታችሁ የምታዩት በቪዲዮ ላይ ይሄ ማለት ነው ዱባ ነው። ዱባ ያው ሁላችንም እናውቃለንና በክረምት ላይ በተለይ በኢሮፕ በዚህ አይነት ወቅት ላይ በኦክቶበር ወር ላይ የሚበላ የምግብ የአትክልት አይነት ነው። እና የአመጋገብ ስርዓቶች ስላሉን ዱባን በሌላ አይነት መንገዱ የሰሩት በሀገራችን የሚመገቡትን እንዴት እንደሆነ እሱን አሳያችኋለሁ። ከዚህ በኋላ ተከታተሉኝ። ይህን ቪዲዮ ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ አመሰግናለሁ። ወደ ቪዲዮ ፍሬውን አሁን መጠቀም የሚችል ቢሆን እንደደርጎ በደንብ ካወጣ በማስጣት ድርቅ ሲል እዛ ከደረቀ በኋላ ላይ የሚበላው እንደዚህ ተፈልቅቆ ሲደርቅ ያው መፈልቀቅ ይችላል እና ይህን ተፈልቅቆና ከውስጥ ያለውን ትፈታላችሁ እና በጣም አሪፍ ነው። የእውነት ለመናገር ለሆድህም ለተለያየ ነገር በጣም አሪፍ ነው ይባላል። በዚህም ሀገር ራሱ ደርቆ ከሰላጣ ጋር ይበላል። አድርቃችሁ ለሰላጣ ጋር መጠቀም ትችላላችሁ ማለት ነው። መልኩ ከታትፌዋለሁ። ያው እንደምታዩት ትንሽ ከትከቷል። ያው ከዚህ በኋላ የምናደርገው ምንድነው ዱባውን እንቀቅለዋለን ማለት ነው። ትንሽ ውሃ እንቀቅለዋለን። ውሃ መብዛት የለበትም፣ ምክንያቱም የዚህ ሀገር ዱባ ወይም ኢትዮጵያ ጠንካራ ብዙም ስላይደለ በትንሽ ውሃ እንቀቅለዋለን። በዚህ መልኩ ውሃውን መጠጥ አድርጓል ማለት ነው። ትንሽ ውሃ በስቶ ስለነበረ ውሃውን ቀንስ ይችላል። እንደዚህ ቀንሽ ነበረ። ውሃው በጣም በስቶ ነበረ። እንዳያችሁት እንደዚህ ዱባው በጣም በስሎ ውሃውን መጠጥ አድርጎልናል ማለት ነው። በሱ ውሃውን ጨርሶልናል። አሁን ቀጥሎ ያለውን ደግሞ አብረን እናያለን። እንደምታዩት እንግዲህ ዱባውን ወደዚህ ገልብጫለሁ። ከዚህ በኋላ ቀጥሎ የምናደርገው ደግሞ ምንድነው ዱባውን በደንብ አድርገን እናደቀዋለን ማለት ነው። በጣም ከመብሰሉ የተነሳ በጣም ቀላል ነው። እንደዚህ ለመደፍጨት ወይም ደግሞ ለማሟሟት ማለት ነው። በዚህ መልኩ እንደዚህ አድርገን እንደፍጨዋለን። እንደምታዩት ደግሞ ዱባውን በጣም አላልቼ ልክ እንደ ገንፎ ህፃናት ሊበሉት እንደሚችሉ አይነት ተደርጎ በዚህ አይነት መልኩ ካደረግነው በኋላ ደግሞ ከዚህኛው ወደ ሌላ ደግሞ እንቀይረዋለን። ውሃ መልሰን እናፈላውና እንጠቀመዋለን ማለት ነው። እንደዚህ ከፈላልን በኋላ ደግሞ ጨው እንጨምራለን። እዚህ ጋር የምትመለከቱት ደግሞ ቀዝቃዛ ውሃ ነው ያደረኩት። እዛ ከዚህ ቀጥሎ ከቀዝቃዛው ላይ ምንም ጨምረው ይሄ የምታዩት ዱቄት የሚመስለው ነገር ነጭ ዱቄት ሳይሆን ቡላ ነው እና ይሄ የቡላ ዱቄት ነው። የቡላ ዱቄታችንን እዚህ ጋር እዚህ በቀዝቃዛ ውሃ እንበጠብጣለን።
የዱባ ውሃ ጨው ጨምረን እዛ ውስጥ በመጨመር ይሄን የቡላውን ዱቄቱን ከዛ የቡላ ገንፎ እንሰራለን ማለት ነው። ይሄንን አይታችሁት ወይም ቀምሳችሁ የምታውቁ ሰዎች ካላችሁ ደግሞ ሰርታችሁም ደግሞ በቤታችሁ ቀምሳችሁት ጥሩ ነው ካገኛችሁትና ከወደዳችሁት ሼር አድርጉኝ፣ ኮሜንት ላይ ጻፉልኝ። በመቀጠል ደግሞ ያው